አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዘቢባ ኢትዮ ቤተሰቦች እንዴት ናቸው? ሀባይቢ እኔ ሰላም ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። ከእናንተ ጋር ስራ፣ ጤና፣ አፍያ እንዴት አድርጎ ይዟችኋል የኔ ውዶች? ሰላም ናችሁ ሆይ? በመቀጠል ቪዲዮውን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ማለት ነው ውዶች። ከመጠን በላይ ግን ለምታበረታቱኝ፣ ለምትጽፉልኝ፣ አብሽሪ በርቺ ለምትሉኝ ትልቅ ምስጋና አለኝ ማለት ነው ሀባይቢ እና የኔ ወዶችዬ፣ ዛሬ ደግሞ የመጣሁት ሀሳቤ ምንድን ነው? መዳም ቤት ስንሰራ መዳም እንዴት አርገን ብንሰራ ትወድናለች በሚል ነው ማለት ነው ሀባይቢ። እንግዲህ መዳሞች ምን ይወዳሉ መሰላችሁ የኔ ወዶች? ግን እንደመጣችሁ አዲስ ስትመጡ እነሱ ጋር ለመስራት ሲያመጧችሁ ክፍል አለ፣ ያው የሰራተኛ ክፍል ማለት ነው። የሰራተኛ ክፍል አለና እዛ እንግዲህ በሚያሳያችሁ ሰዓት ሽንት ቤታችሁን ክፍላችሁን ምን ታደርጋላችሁ እናንተ መሰለኝ የምትነሱበት ሰዓት ትነጋገራላችሁ። ጉፋን ይዞኛል ይቅርታ። ስለምትነጋገሩ ከዛ ቀደም ብላችሁ ራሳችሁን ለማጸዳዳት እና ራሳችሁን ለመረተብ ልብሳችሁን ሸዋራችሁን ውስጥ ስደርጋችሁ ክፍላችሁን ጽድት አርጋችሁ አልጋችሁን ጥፍጥፍ አርጋችሁ ሽንት ቤታችሁን ጥብጥብ አርጋችሁ የራሳችሁን ማለት ነው የራሳችሁን ክፍል ከዛ በኋላ ስራችሁን ትጀምራላችሁ ማለት ነው ውዶች። ከዛ በኋላ መዳም የማትወድበት ምክንያት ምንም የለም ማለት ነው ሀባይቢ። ከዛ በኋላ ክፍላችሁን ጽድት አርጋችሁ ሽንት ቤታችሁን ጥብ አርጋችሁ ልብሳችሁን ቀይር አረጋችሁ ፏ ብላችሁ ስራችሁን ትጀምራላችሁ። እነሱ እንግዲህ ምን ያደርጋሉ? እኛ ወደ ስራ ስንገባላቸው እኛ ክፍል ይመጡና የእኛን ክፍል ያያሉ ማለት ነው። ምን ያህል ጽዳት አላት ይቺ ሰራተኛ፣ ምን ያህል ነው ንጽህናዋ፣ ምን ያህል ነው ታማኝነቷ ማለት አሁን አንዳንድ አሉ ማለት ሁላችንም ማለት ሳንሆን አሁን ምሳሌ ያኔ እንፈራለን ለመብላት ለመጠጣት እና ወደ ክፍል ይዘው የሚመጡ ልጆች አሉ። ያን ደግሞ ወይንም ሳይበሉት ሳይጠጡት ያው እንግዲህ መቼም ጊዜ አያገኙምና ይሄ ከክፉም ከምንም አትብሉ አትጠጡ ማለት አይደለም ሀባይቢ። ታመጣችሁ ወይንም እነሱ የሚያዩበት ቦታ መብላት መጠጣት ይሻላል። ምክንያቱም መብላት መጠጣት ያኔ እናንተን የሚረብሻችሁ ጉዳይ አይደለም ማለት ነው። ማለት አንድ ሰው ታልበላ ታልጠጣ እንዴት አድርጎ ነው መስራት የሚችለው? ስለዚህ እኔ ለማቅረብ የፈለኩት ወደ እናንተ ያኔ ምግብ ወደ ክፍላችሁ ይዞ ከመምጣት እዛው የሚታይበት ቦታ። አሁን ደግሞ ማሻአላ ተባረካላ ሁሉም ነገር ተሻሽሏል። በካሜራ ያሉ መጥበህ ካሜራ አለ። አንዳንድ ክፍልም ደግሞ ካሜራ ያለበት አለ። ይሁንና ግን ያው ቢኖርም ባይኖርም ካሜራው እናንተ መብላት መጠጣት ግድ ተሆነ የሰው ልጅ እነሱ የሚያዩበት ፊት ለፊት ላይ መብላት መጠጣት ይሻላል ማለት። አሁን ክፍላችሁ አመጥተው ድንገት እናንተ ስራ ስትጀምሩ እናንተ ክፍል መጥተው የሚፈትሹ አሉ እና ያንን ከሚያዩት ማለቴ እንደራሴ ነው እንግዲህ ሀባይቢ። በእርግጥ ይሄን ታደረጋችሁ መዳሞች የማይወዱበት ምክንያት የሚኖር አይመስለኝም እና ለእናንተ ላካፍላችሁ ብዬ ነው የኔ ወዶች። ዋዬ ጽዳታችሁን ከጠበቃችሁ የራሳቸውን ቤት ሀሳብ ሆኖብን እንደምናጸዳው ያክል የራሳችንን ክፍል እያጸዳን ራሳችንን ንጽህና እየጠበቅን ፏ ብለን መስራት ነው ያለብን እላችኋለሁኝ ሀባይቢ። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ነው የምወዳችሁ። ከኔ በላይ ደግሞ አላህ ይውደዳችሁ። እና ላይክ ሰብስክራይብ ሼር አድርጉልኝ። በእውነት አንድ የመዳም ቅመም ብታበረታቱ እኮ ምንም ማለት አይደለም ሀባይቢ። ምን ችግር አለው ብታጠናክሩኝ? እና ከልብ ከልብ ነው የማመሰግነው ለምትጽፉልኝ ማስተያየት። አስተካክላለሁኝ ይሄን አስተካክል የምትሉኝ ነገር ካለ ንገሩኝ ማለት ነው ሀባይብቱላህ። በሌላ ቪዲዮ ውስጥ የምንገናኝ ባይ